አደባባይ ፊጥራ ማፍጠር እንዴት ይታያል? አንዱ ምን አለ? አንድ ጋዜጠኛ ነበር አሉ እና ከዘፋኞች ሁሉ አፈሰፊው ማን ነው ብሎ ይጠይቁኛል። አያችሁ ካቶ ገሌ ጋር ሊያጣሉኝ እኔ አላውቅላችሁም አላሉ። ሰውየውን ጠርቷል እኮ ነግሯል። ሰውየው የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም። ሰው የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው የአደባባይ እንበለው፣ በአደባባይ እንወስን። ጎዳና ላይ፣ አደባባይ ላይ፣ ጎዳና ላይ፣ ስታዲየም ላይ፣ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መስራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስበው ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ ያስፈቅዳችሁ ብታፈጥሩ ችግር የለውም። አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መታችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነቢ አለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያቅ ዓሊም ያለ አይመስለኝም። አሁን ይህን ወሬ ያልሰማ ወደ ፍጡር የሚሄድ ሰው መኪና ይዞ በዚያ በኩል ቢመጣ ምን አድርግ ሊባል ነው? አንዳንድ ቦታ ላይ የመኪና ፍሰቶች ይዘጋል ተብሎ በሌላ ቦታ ዙራችሁ ሂዱ ይባላል ነው። መዞር ያላወቀ ለምንስ ነው? ምንድነው የሚደረገው እዚያ? ሌላው ረመዳን ላይ ይሄንን የተከበረ ወር ላይ ከመስጂድ ውጭ ሂዶ ምንም የሚያሰባስብ ነገር የለም። እኔ እንደ አላህ Subhanahu Wa Ta'ala ይሄንን የመጀመሪያ ጊዜ በተደረገበት ጊዜ ነበረ ተው ያልኩት። ረመዳን ላይ እንደሚደረግ አላቅም፣ ብቻ ነገ ፍጡር አለ ተባለ፣ ተሰበሰበ። ከተደረገ በኋላ ሸዋል ላይ የምስጋና ስብሰባ ተብሎ ሽልማት ለመስጠት ለማበረታታት ያስተባበሩትን ሰዎች ለማመስገን ይመስለኛል አወሊያ ጥሪ ሲደረግ ስብሰባው ስህተት ነው መደረጉ አልነበረበትም። ምክንያቱ የተባለው አደባባይ ላይ ስንወጣ የህዝብ ብዛቱ ታይቶ ለህዝቦቹ ለሙስሊሙ ማህበረሰብ ሊሰጥ የሚገባውን ህልውናና እውቅናና ክብር ሊያሰጥ ይችላል ከሚል አኳያ ነው ብለው ነው የገለጹትና ይህንን የሚያሰጥ ሌላ እስላማዊ ተግባር የሆነ ሱና የሆነ ነገር አለ አይደለም ወይ? በዚሁ በረመዳን መጨረሻ ላይ የምናሳየው እሱ ምንድነው? ምን አለ ብዛት የሚያሳይ ዒዶች አሉ አይደል? ዒዱን ሴቱንም ወንዱንም የሚገርማችሁ ነቢ ሰለላሁ ዐለይሂ ወሰለም ሴት ልጅ እንኳን የምትሰግድ አይደለችም እማሰግድ እንኳን እንድትወጣ ያሉበት፣ እማትሰግድ እንኳን ትገኝበት ያሉት ስብሰባ ምንድነው? የዒድ ሶላት ነው። ስለዚህ የዒዱን ተግባር እንዲያውም ያዳክማል። ሰው ተሰባስቦ በየቦታው እንዳይሰግድ ያደርገዋል። ይሄ እኛ ማንነታችንን በፍጡር ላይ ያሳይተናል እያለ ዒዱ በየሰፈሩ እንዲሰገድ እንዲከፋፈል ያደርገዋልና መደረግ የለበትም። አቃለው ለምን ዝም አላችሁ ነው የሚባሉት ዑለማዎች። አሁን ሰሞኑን ተጠይቆ ፈትዋ ሰጥተው ለምን ሲደረግ እስካሁን ለምን ዝም አላችሁ? እስካሁን ዝም ስላሉ አሁንም ዝም ማለት አለባቸው? አንደኛ ይሄንን ማወቅ ያስፈልጋል። ሙንከርን መቼ ነው መከልከል ያለባቸው? ዑለማዎች ያውቃሉ። ሁለተኛው ዝምም አልተባለም። መቼ ተጠይቀው ዑለማዎች
አሁን እኮ የባሰ ሲመጣ እየተደረገ ነው ሲሏቸው መደረግ የለባቸውም አሉ እንጂ መጀመሪያም ጊዜ ቢጠየቁ ይደረግ ይሉ ነበር ወይ ይፈቅዱ ነበር ወይ? በፍጹም ይህንን የሚፈቅድ ዓሊም ያለ አልመሰለኝም። አላሁ አዕለም። ብዙ አትጨናቁ በዚህ ጉዳይ ላይ አውቀናል። እንትን ላይ በየፌስቡኩ በየዋትሳፑ የተለያዩ ርክቦች አሉ። ይሄ ተራ ነገር ነው። ያደረገው አርጓል። ኢንሻአላህ ቀስ በቀስ ይተዋዋል። ሌላው ምን ችግር አለ መሰላችሁ? እኛ ዛሬ እንዴት እንደተጀመረ እናውቃለን። ለምን ተብሎ ለምናምን ያውቃል። ግን ይሄ ትውልድ ሲጠፋ የሚቀጥለው ትውልድ ሱና ነው ብሎ ነው የሚተገብረው። ይሄው መውሊድ የሚያለፋን እንደዚህ እያለ እኮ ነው። መውሊድ በጊዜው የነበሩ መውሊድ የመሰረቱ ሰዎች የጀመሩ ሰዎች የራሳቸው ዓላማ አላቸው። መንግስትን የሚያከብር ሰው ስላልነበረ በጊዜው እኛ ነብዩ እናከብራለን፣ አልይ እናከብራለን፣ ፋጢማ እናከብራለን፣ ሐሰንን ሁሴንን እና ንጉሳችንን እያሉ ማናጆ አርገው አመጧቸው። ከዛ በኋላ በሌሎች መንግስታትን የሚጥሉ ሲመጡና እነሱ ሲወድቁ የአልይንም የምኑን ማስቀርተው የነብዩን ግን ማስቀረት አቃታቸው። ይኸው እስካሁን ድረስ። ስለዚህ ይሄስ ነገር ላለመቀጠሉ ለገ ሱና ነው ተብሎ ላለመሟገቱ ምን ዋስትና አለ? ሰው ሱና መስራት አቅቶት ለምንድን ነው ላልሆኑ ለቢድዓ ነገሮች ለተጨማሪ ነገሮች መከራ የምናሳየው?